የዕለቱ ዋና ዜና የኢትዮጵያ ሚኒስትሮች ምክር ቤት የኒውክሌር ኃይል ኮሚሽን ማቋቋምን ጨምሮ በበርካታ ጉዳዮች ላይ ውሳኔ አስተላለፈ። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው 10ኛው ዙር የውጭ ምንዛሪ ጨረታ የብር ከዶላር አንጻር ከፍተኛ ዋጋ ቅናሽ አሳይቷል። አቶ ሳንዶካን ደበበ በጠቅላይ ሚኒስትሩ ጽሕፈት ቤት የኢትዮጵያ ኒውክሌር ኮሚሽን ኮሚሽነር ሆነው ተመረጡ። ይህ በ5 ዓመት ውስጥ ለአቶ ሳንዶካን አራተኛው ከፍተኛ የመንግስት ሹመት ነው። አርቲስት አደም መሐመድ አርባ የ250 ግራም ወርቅ ሽልማት አገኘ። በአፍሪካዊቷ ሀገር ማዳጋስካር የመንግስት ግልበጣ ተደርጎብኛል ሲሉ የሀገሪቱ መሪ አስታወቁ። እነዚህን ዘገባዎች በስፋት እናያለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ሆኑ። አዲስ ኒውስ የኢትዮጵያ ሚኒስትሮች ምክር ቤት ባካሄደው ስብሰባ በሶስት ዋና ጉዳዮች ላይ ውሳኔ ያሳልፈዋል። እነሱም አንደኛ የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋም። ምክር ቤቱ የኒውክሌር ኮሚሽን ለማቋቋም ወስኗል። ይህ ኮሚሽን የኒውክሌር ኃይልን ለኤሌክትሪክ ኃይል፣ ለኢንዱስትሪ፣ ለምግብ ዋስትናና ለጤናና ሳይንስና ቴክኖሎጂ አገልግሎት ለማዋል የሚሰራ ሲሆን ዓለም አቀፍ ሕጎችና ደንቦችን ተከትሎ የሚሰራ ይሆናል። ይህ ውሳኔ በነጋሪት ጋዜጣ ከወጣበት ቀን ጀምሮ ተፈጻሚ ይሆናል። ይህ ውሳኔ ኢትዮጵያ ከሩሲያ ጋር ከተፈራረመችው ስምምነት ጠቅላይ ሚኒስትር አብይ አህመድ ከፑቲን ጋር ከተወያዩ በኋላ የመጣ ነው። የኒውክሌር ኃይል ተመራጭ ነው፣ ምክንያቱም ለ24 ሰዓታት መስራት የሚችል የአየር ንብረትን የማይበክል። ሁለተኛ የኢትዮጵያ የውሃ ቴክኖሎጂ ኢንስቲትዩት አገልግሎት ክፍያ። የኢትዮጵያ የውሃ ቴክኖሎጂ ኢንስቲትዩት ለሚያቀርበው የምርምር የቴክኖሎጂ ሽግግርና የምክር አገልግሎት የሚከፍለው ክፍያ ላይ በተዘጋጀው ደንብ ላይ ተወያይቶ አጽድቋል። ይህም ተቋሙ የራሱን ገቢ በማመንጨት ስራውን እንዲያሰፋ ይረዳዋል። ሶስተኛው ውሳኔ የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤት ማቋቋም። የአደጋ ስጋት ምላሽ ፈንድ ጽሕፈት ቤት ማቋቋም እና የፈንዱን ገቢ መወሰን በሚመለከት በቀረበው ደንብ ላይ ተወያይቶ ተፈጻሚ እንዲሆን ወስኗል። ይህ ማለት ኢትዮጵያ ወደፊት የኒውክሌር ኃይልን ለመጠቀም ትልቅ እርምጃዎችን እየወሰደች ነው ማለት ነው። በተያያዘ ዜና አቶ ሳንዶካን ደበበ የጠቅላይ ሚኒስትሩ ልዩ ጽሕፈት ቤት ኃላፊ በመሆን ከ2 ዓመታት አገልግሎት በኋላ የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር ሆነው ተሾመዋል። ይህ በ5 ዓመት ውስጥ ለአቶ ሳንዶካን አራተኛው ከፍተኛ የመንግስት ሹመት ነው። የሚኒስትሮች ምክር ቤት የኮሚሽኑን ማቋቋሚያ ደንብ ካጸደቀ በኋላ ጠቅላይ ሚኒስትር አብይ አህመድ አቶ ሳንዶካንን ከዛሬ ጥቅምት 4 ቀን 2018 ዓ.ም ጀምሮ በኮሚሽነርነት ሾመዋል። ኮሚሽኑ የኢትዮጵያ ኒውክሌር ቴክኖሎጂን ለሰላማዊ ዓላማዎች እንድትጠቀም የመመርመርና የማስተባበር ኃላፊነት ተጥሎበታል። አቶ ሳንዶካን ከሀሮማያ ዩኒቨርሲቲ በምግብ ሳይንስ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ ደግሞ በምግብ ሳይንስ እና የስነ ምግብ ሁለተኛ ዲግሪያቸውን አግኝተዋል። ለ14 ዓመታት በተለያዩ የመንግስት ተቋማት ውስጥ ሰርተዋል። ከነዚህ መካከል የብዝሃ ሕይወት ጥበቃ ኢንስቲትዩት፣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስቱ፣ የሳይንስና ቴክኖሎጂ መረጃ ማዕከል አሁን የቴክኖሎጂና ኢኖቬሽን ኢንስቲትዩት የሚባለው፣ የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት፣ የኢትዮጵያ ባዮቴክኖሎጂ ኢንስቲትዩት፣ የኢንዱስትሪ ፓርኮች ልማት ኮርፖሬሽን እና የፕላንና ልማት ሚኒስቴር ይገኙበታል። በቅርቡ ኢትዮጵያ ከሩሲያ ጋር የኒውክሌር ኃይል ማመንጫ ለመገንባት ስምምነት በተፈራረመችበት ወቅት አቶ ሳንዶካን ተገኝተው ነበር። የኢትዮጵያ ብር ውድቀት የኢኮኖሚ አንድምታዎቹ ምንድን ናቸው? ለኢትዮጵያ ኢኮኖሚ ወሳኝ በሆነው አዲስ ክስተት የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው 10ኛው ዙር የውጭ ምንዛሪ ጨረታ የብር ከዶላር አንጻር ከፍተኛ ዋጋ ቅናሽ አሳይቷል። ዛሬ በዋለው የብሔራዊ ባንክ ጨረታ $150 ሚሊዮን አቅርበዋል። በአማካኝነት የተመዘገበው የልውውጥ ተመን ለአንድ የአሜሪካ ዶላር 148.1 ብር ሆኖ ተገኝቷል። ይህ የ9 ብር ከ90 ሳንቲም ወይም የ7.1% ከፍተኛ ጭማሪ ሲሆን ከ2 ወራት በፊት በ9ኛው ዙር ጨረታ ከታየው 138.2 ብር አማካኝ ዋጋ ጋር ሲነጻጸር ትልቅ መባባስ ነው።
በዛሬው ምድብ 31 ባንኮች የውጭ ምንዛሬ በማግኘት ተሳክቶላቸዋል። ብሔራዊ ባንክም የገበያ ሁኔታዎች እንደፈቀዱለት እነዚህን ጨረታዎች እንደሚቀጥል አመልክተዋል። የብር እንዲህ አይነቱ ፈጣን የዋጋ ቅናሽ ከፍተኛ የኢኮኖሚ አንድምታዎችን ያስከትላል። ደካማ ብር ያስመጡ ምርቶችን ውድ ያደርጋል። ይህም ለዕለት ተዕለት ፍጆታ እቃዎችና አገልግሎቶች የዋጋ ግሽበትን ሊያስከትልና በቀጥታ የዜጎችን የኑሮ ውድነት ሊያባብስ ይችላል። በተጨማሪም የውጭ ምንዛሪ ግዴታዎች ይበልጥ ስለሚከብዱ የሀገሪቱ ዕዳ መክፈልን አስቸጋሪ ሊያደርገው ይችላል። ደካማ ገንዘብ ለዓለም አቀፍ ገዢዎች ርካሽ በማድረግ የወጪ ንግድን ሊያሳድግ ቢችልም የኢትዮጵያ የውጭ ንግድ ዘርፍ በተለይ ከዓለም አቀፍ የኢኮኖሚ አለመረጋጋት አንጻር ይህንን ወዲያውኑ ለመጠቀም ጠንካራ ላይሆን ይችላል። በጥሬ ዕቃዎች ወይም በማሽነሪዎች አስመጪነት ላይ የተመሰረቱ ንግዶች ከፍተኛ የአሰራር ወጪዎች ሊያጋጥማቸው ስለሚችል የኢኮኖሚ እድገትን ሊቀንስ ይችላል። አርቲስት አደም መሐመድ አርባ የ250 ግራም ወርቅ ተሸለመ። ከ4.5 ሚሊዮን ብር በላይ ግምት ያለው ወርቅ የተሸለመው አርቲስቱ የኦሮሞን ባህል ዓለም አቀፍ ደረጃ በማስተዋወቅ ከፍተኛ አስተዋጽኦ ያደረገው ድምፃዊ የባህል አርበኛ አደም መሐመድ በባለ ሀብቱ አቶ ታደሰ ኢዴሞ የ250 ግራም ንጹህ ወርቅ ተሸልሟል። ይህ ሽልማት በአሁኑ ሰዓት ከ4.5 ሚሊዮን የኢትዮጵያ ብር በላይ ግምት እንዳለው ታውቋል። ባለሀብቱ አቶ ታደሰ ኢዴሞ አርቲስቱ የኦሮሞን ባህል ወግና እሴቶች በብቃትና በትጋት ለዓለም ሕዝብ በማስተዋወቁ ያበረከተው አስተዋጽኦ ምስጋናና እውቅናን ለመስጠት እንደታሰበ ተናግረዋል። አቶ ታደሰ ኢዴሞ ዛሬ ጠዋት አርቲስት አደምን ወደ ቢሮአቸው በመጋበዝ የኦሮሞን ባህል ለዓለም በማሳየት በጣም አመሰግናለሁ በማለት ውድ ሽልማት በይፋ አበርክቶለታል። ባለሀብቱ አቶ ታደሰ አርቲስቱ ወደፊትም በስራዎቹ አማካኝነት ባህልንና አንድነትን በማንጸባረቅ ላይ እንዲያተኩር አሳስቦታል። ይህ አይነቱ ሞራላዊና ቁሳዊ ድጋፍ በሀገራችን ሁሉም ዘርፎች ሊስፋፋ እንደሚገባ መልእክት አስተላልፈዋል። አርቲስት አደም መሐመድ አርባ በዝግጅት ክፍላችን እንኳን ደስ ያለን እንላለን። በማዳጋስካር ፕሬዝዳንት አንድሪ ራጆሊና ላይ የመፈንቅለ መንግስት ሙከራ ከተደረገ በኋላ አስተማማኝ ቦታ ተደብቀው እንደቆዩ ተገለጸ። ለሳምንታት በተካሄደ ሰልፍ ላይ የሀገሪቱ ዜጎች ፕሬዝዳንቱ ስልጣን እንዲለቁ ጠይቀዋል። የ51 ዓመቱ ራጆሊና የወታደራዊ ኃይል አባላትና የፖለቲካ ባለስልጣናት እኔን ለመግደል አቅደው ነበር ሲሉ በፌስቡክ ባስተላለፉት መልእክት ተናግረዋል። ፕሬዝዳንቱ የት እንዳሉ ባይገለጽም ያልተረጋገጡ ዘገባዎች እንደሚያመለክቱት ከሆነ በፈረንሳይ የጦር አውሮፕላን ከሀገር እንደወጡ ነው የሚነገረው። ይህ ክስተት የሀገሪቱ ፕሬዝዳንት ስልጣን እንዲለቁ የታለመው የረጅም ጊዜ ሰልፍ ከጠነከረ በኋላ ነው የተፈጠረው። ጄን ዜድ ማዳ የሚል ቅጽል ስም የተሰጣቸውን ወጣት ሰልፈኞችን ለማስቆም ፕሬዝዳንቱ ያደረጉት ሙከራ አልተሳካም። መንግስታቸውን በሙሉ በማፍረስ ተመሳሳይ ችግር እንደማይፈጠር ቃል ቢገቡም ወጣቶቹ በእርምጃቸው አልረኩም ነበር። ሰልፉም ቀጥሎ ነበር። ወጣቶቹ ፕሬዝዳንቱ ስልጣን እስከሚለቁ ድረስ ወደ ቤታቸው እንደማይመለሱ ተናግረዋል። ፕሬዝዳንት ራጆሊና ከባለፈው ረቡዕ ጀምሮ አልታዩም ተብሏል። እናም ጽህፈት ቤታቸው የመፈንቅለ መንግስት ሙከራ እየተደረገ መሆኑን አስታውቋል። በፌስቡክ ባስተላለፉት መልእክት ከመስከረም 25 ጀምሮ የመፈንቅለ መንግስት ሙከራና ህይወታቸውን ለማጥፋት የታለመ እቅድ እንዳለ ተናግረዋል። ህይወቴን ለማዳን በአስተማማኝ ቦታ ለመደበቅ ተገድጃለሁ ብለዋል። ባለፈው ሳምንት መጨረሻ ላይ ፕሬዝዳንት ራጆሊና እንደ አውሮፓውያኖቹ አቆጣጠር በ2009 ወደ ስልጣን የመጣው የካፕሳት የተባለ ትልቅ ወታደራዊ ቡድን የፕሬዝዳንቱን ስልጣን አሳንሷል። ይህ ቡድን ሁሉንም ወታደራዊ ኃይሎች እንደሚመራ አስታውቋል እና የዚህ ቡድን አንዳንድ አዛዦች በአንታናሪቮ ዋና ከተማ ከሰልፈኞች ጋር በመቀላቀል ተቃውሞ ሲያሰሙ ነበረ። ሰኞ ምሽት ጄኔራሉ በሀገሪቱ ቴሌቪዥን ቀርቦ ሀገሪቱን እያናወጠ ያለውን ትርምስ እንዴት መፍታት እንደሚቻል የተናገሩ ሲሆን የፕሬዝዳንቱ ጽህፈት ቤት መግለጫ አስታውቋል። ሀገሪቱ አሁን በዚህ ወታደራዊ ቡድን እየተመራች ነው ሲሉ የሀገሪቱ የተቃዋሚ ፓርቲ ቲአይኤም ባለስልጣን ስማቸውን ሳይገልጹ ለቢቢሲ ተናግሯል።
ስለተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ